ጋር እንደምታዩት መሬቱ በእንደዚህ አይነት መልኩ ኤስቢሲ የሆነ ጽድት ያለ ምንም አይነት ውሃ ምንም የማያበላሸው በዚህ አይነት መልኩ የሰራ ነው ማለት ነው። ይሄኛው ደግሞ እንደምታዩት መደርደሪያ በጣም ብዙ ነገር መደርደሪያ ነው። ከታች ከፍታው ራሱ የሆነ ልብስ ምናምን መሬት ላይ ነው እንዳይቆሽሽ ተደርጎ የተሰራው። መደርደሪያዎቹ እንደምታዩት በዛ አይነት ይሄ ባይዘው ቁመቱ 2 ሜትር ከ40 የሆነ ብዙ ነገር መያዝ የሚችል ቁመቱ በዛ አይነት መልኩ ማለት ነው። ይሄኛው ደግሞ እንደምታዩት ኮርነር ዋን ራሱ ምንም አይነት መሀል ላይ ስፔስ እንዲይዝላችሁ ሰፊ ነው ወጥ የሆነ ነገር ነው የተዘጋጀ ማለት ነው። ልክ በዛ አይነት መልኩ ያዘጋጀ ነው እናሳያለን። ይሄኛው ደግሞ ሎጎ ይመጣል ስጋ ለዛ የተዘጋጀች ፓኔል ደስ የምትል ይቺ ጎልዶ ልክ ጣራው ላይ እንደምታዩት አንዳንድ ያስገባላችሁ ዲኮር አለና ከዛ ጋር ትንሽ ማች የምታደርግ ተብሎ የተዘጋጀ ማለት ነው። በዛ አይነት መልኩ ጽድት አድርገን የምናዘጋጅላችሁ የምትፈልጉ ልጆች ካላችሁ ጣራውን፣ መብራቱን፣ ሁሉንም ነገር አናቱ ማለት ነው። ስልኬ ባህል ያለላችሁ በዛ ላይ ደግሞ ፋሎ ማድረጋችሁን አትርሱ ማለት ነው። ቤተሰብ እንደዚህ የተለያየ ነገር አዳዲስ ነገር ሲመጣ እንለቅላችኋለን። እዚህ ጋር ደግሞ እንደምታዩት ይቺ ትንሽ እንደ ስቶር ተደርጋ የተዘጋጀች ይቺ የምትመስል ባይዘው እዚህ ጋር እቺ አሁን የሎጎዋ ቦታ ወደዛ ገባ ያለችው እዚህ ጋር መደርደሪያ ማድረግ ትችላላችሁ ማለት ነው። ሼልፍ ነገር ግን እነሱ እዚህ ጋር ለልብስ መስቀያ ተብሎ የተዘጋጀች ማለት ነው። ይቺኛው ደግሞ እንደ ስቶር እንደምታዩት ይቺንም አይነት ጽድት አድርገን ያዘጋጀነው አለ። እዚህ ጋር ደግሞ እንደምታዩት ከላይ መስቀያ ራሱ አለ ማለት ነው። ቲዩብ የተዘጋጀላቸው መስቀያ ነው ማለት ነው። ቤተሰብ በዛ አይነት መልኩ ያዘጋጀነው ስራ ነው። ቤት ውስጥ መስራት የምትፈልጉ ኦንላይን ላይ የሚሰሩ ሰዎች ውጭ ላይ ሳይሆን ሱቅ ብቻ ሳይሆን ቤት ውስጥ እናዘጋጅላቸዋለን ማለት ነው። ይሄ ባይዘው ሾፕ ነው እና የቤተሰቦቻችን ነው ጽድት ያለ ስራ ነው።